በጣም አርገን እናመሰግናለን። ዮሐንስ ወንጌል ላይ ምዕራፍ 1 ላይ እዛች ላይ ሁላችንም መጽሐፋችን ገልጠን እዛ ብንነሳ ጥሩ ነው። ስጋ ሆነ ጸጋን እውነትን ተሞልቶ በእኛ አደረ፣ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ምንን ይዞ ነው ያደረው? እኛ ጋር ጸጋንና እውነትን ተሞልቶ ደግሞ ምንን ይዞ? ከአባቱ ዘንድ አንድ ልጅ ያለውን ክብሩን ይዞ ነው ያደረው። እና እስካሁን የምናያቸው አገልግሎቶች በሙሉ እንደዚህ መሆን አለባቸው። እግዚአብሔርን በጣም አርከን እናመሰግናለን። መጽሐፍ ቅዱስ ስናነብ የሚያስተምረን ያን እና ጌታን እናከብራለን። ይሄ በዚህ ማለዳ የምናየው ክብር ያለው የደህንነት ወንጌል በክርስቶስ ኢየሱስ ያገኘ ነው። ያን ነው የምንካፈለውና ጥሩ ነው፣ ይጠቅመናል። ጌታን እናመሰግናለን። ካልገባን ደግሞ እንደገና መልሰን እንጠይቃለን እዚህ ቦታ። ስለዚህ ቃል የእግዚአብሔር ቃል ስጋንና ስጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ ይላል። ቃል መሆን የጀመረው ምናልባት እግዚአብሔር ፍጥረትን ለመፍጠር ባሰበበት፣ ምክንያቱም ቃል የሚሆነው ከማሰባችን በፊት ማለት ሐሳብ ይቀድማል ከድርጊት በፊት። እግዚአብሔር አስቀድሞ አሰበ፣ ያሰበውን አየው፣ ያየውን ነገር ደግሞ ተናገረው። ከዚህ ይጀምራል። ምክንያቱም ክርስቶስ ቃል ብቻ ነው ካል ከእግዚአብሔር አፍ የወጣ ቃል ነው ካል መጀመሪያ ያለው ማለት ነው። ለክርስቶስነቱ ግን መጀመሪያ ያለው ለክርስቶስ መንገድ የሆነው ነገር ነው። ፍጥረታዊ የሆነው ነገር መጀመሪያ ያለው፣ ልጅ ተብሎ ለመሰየሙ መጀመሪያ ያለው፣ ለፍጥረት መጀመሪያ ያለው፣ ለክርስቶስ ኢየሱስ ግን መጀመሪያ ያለው ከአብ እኩል ነው፣ ከመንፈስ ቅዱስ እኩል ነው። እግዚአብሔርን በጣም አርገን እናመሰግናለን። ስለዚህ ወደ ክርስቶስ ክብር፣ ወደዚህ ወደ ልጅነት ክብር፣ ጸጋንና እውነትን ተሞልቶ በእኛ ወዳደረው ክብር ወደዛ የሚያመጣንን ነገር ነው የምናየው። ወደዚህ እስከምንመጣ ድረስ ብዙ ሞግዚቶች የሆኑ አባቶችን እናያለን። ከመንፈስ ቅዱስ ጋር አብረው የሰሩ አባቶች ኖህን እንመለከታለን። ከዛ በፊት የነበሩ ነቢያቶችን እንመለከታለን። እያንዳንዱ መካከለኛ ከመንፈስ ቅዱስ ጋር ሰርቷል። የወከለው መንፈስ ቅዱስ ነው፣ ያዘጋጀው መንፈስ ቅዱስ ነው። ሰዎችም ደግሞ ለዛ ነገር መተባበር አለባቸው። ምን ለማለት እንደፈለኩ ተመልከቱ። ወደ ብሉይ ኪዳን ሄደን ስንመለከት ሕግ የተሰጠው በመንፈስ ቅዱስ ነው። ሕግ መንፈሳዊ እንደሆነ እንመለከታለን ይላል እግዚአብሔር ቃል። ሕግ መንፈሳዊ ነው። ሕግን የሰጠ መንፈስ ቅዱስ ነው። ስለዚህ የመንፈስ ቅዱስ እርዳታ ከሕግ በኋላ ያለውን ጸጋ ሰዎች እንዲያገኙት ማገዝ ነው። ሰዎች ሁሉ ከሕግ በስተጀርባ ያለውን የእግዚአብሔርን ጸጋ እንዲያገኙ ወደዚህ መምጣት አለባቸው። አይሁዳውያን ብቻ አይደለም፣ አህዛብም ጭምር። የእግዚአብሔርን መንግስት ለማግኘት አህዛብ ወደ ሕግ መምጣት ነበረባቸው። ምክንያቱም በሕግ በኩል የተዘጋጀ ጽድቅ ስላለ፣ እግዚአብሔር ጽድቅን ከሕግ በስተጀርባ ስላዘጋጀ። በሕግ ዘመን ብቻ አይደለም፣ በግርዛት ዘመን፣ በአብርሃም ዘመን፣ ከዛም በፊት በኖህ ዘመን፣ በኖህ የአባትነት ዘመን የኖህን ምርቃት ለመቀበል መንፈስ ቅዱስ ከሱ ጋር ነበር። የኖህን አባትነት ሰዎች መቀበል ነበረባቸው፣ መስማማት ነበረባቸው። ከሱ ፈቃድ ጋር መራመድ ነበረባቸው፣ መትጋት ነበረባቸው። ከሱ ያለው ምርቃት ለማግኘት ልክ ይስሐቅ ጋር፣ አብርሃም ጋር፣ ያዕቆብ ጋር እንደነበረው ሰዎች ያ ምርቃት ከአፋቸው የሚወጣውን ቃል ለማግኘት እንደለፉ እንደታገሉ፣ እነኚህ መንፈስ ቅዱስ ያዘጋጃቸው መካከለኞች ናቸው። ከነሱ በስተጀርባ ሊመጣ ወዳለው ጽድቅ ሊመጣ ወዳለው ጸጋ መካከለኞች የሆኑ ሰዎች። ወደዚህ ሐሳብ ልምጣ። ሕግ የተሰጠው በመንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ የሚረዳው ከሕግ በስተጀርባ ያለውን ጽድቅ እንዲያገኙ ማገዝ ነበር። ሁሉንም ሰዎች የሚረዳው ወደ ሕግ እንዲደርሱ ነው። ሰው ግን ሕግን ካለመፈጸሙ የተነሳ እግዚአብሔር ከሕግ በስተጀርባ ያዘጋጀውን ጽድቅና ጸጋ ሳያገኝ ቀረ። ልብ በሉ። ከዛም በፊት የነበሩትን ነገሮች እንመለከታለን። አብርሃም ብቻ አልነበረም ግርዛትን የተቀበለው። አብርሃም የግርዛት ወኪል ነው። ስለዚህ እግዚአብሔርን እንደማመኑ ከእግዚአብሔር ጋር እንደመስማማቱ ምልክት እንዲሆን በሱና በሱ በእግዚአብሔር መካከል የግርዛት ስርዓት መጣ። አብርሃም ጋራ የተባበሩ አሁን እግዚአብሔር አብርሃምን አባት አድርጎ ባዘጋጀበት ይህንን የግርዛት ኪዳን ለአብርሃም በሰጠበት ነገር የሚተባበሩ ሁሉ ከዛ ከግርዛት ጀርባ ያለውን ጽድቅና ጸጋ ለማግኘት አብርሃምን መቀበል ነበረባቸው። መንፈስ ቅዱስ የሚረዳቸው ለደህንነት ይሄው ነው፣ ሌላ መንገድ አልነበረውም። ሁሉም ሰዎች ከአብርሃም ጋራ መተባበር ነበረባቸው። እሱ ብቻ አልነበረም ጽድቅን ለመፈጸም የተገረዘው። በዛ አካባቢ ያሉ አገልጋዮቹ፣ በዛ አካባቢ ያሉ አብርሃምን የሚወዱ ሰዎች ሁሉ ይገረዛሉ።
ይሄ መንፈስ ቅዱስ ስራ ነው። ስለዚህ የተገረዙት ሁሉ በእምነት ነው የተገረዙት። ያለ እምነት አልነበረም። እግዚአብሔር ከአብርሃም ጋር ያቆመውን ጽድቅ ከስራ በስተጀርባ ለማግኘት ከዛ ከሚፈጽሙት ነገር በስተጀርባ ለማግኘት ይገረዙ ነበር፣ ወደ እግዚአብሔር ለመቀላቀል። ከሌሎችም መንፈሳዊ አባቶች ጋር እግዚአብሔር ያደረገው እንደዚህ ነው። ከነሱ በስተጀርባ አንድ ነገር አስቀምጧል። ሰዎቹ አሉ፣ መካከለኞች ናቸው። ወደሚቀጥለው ነገር እንድንገባ ወደሚቀጥለው ነገር እንድንደርስ መካከለኞቹ ነው ይረዳሉ። መንፈስ ቅዱስ ደግሞ ከነሱ ጋር ነበር። ሰዎችን ሁሉ የሚያመጣው ወደ እነሱ ነበር። ልብ በሉ፣ በሰለሞን ዘመን ሰለሞን የክርስቶስ ኢየሱስ ሌላው ጥላ ነበር። ካህን አይደለም፣ እንደገናም ደግሞ ለነብይነት የተቀባ ሰው አይደለም። ነገር ግን የክርስቶስ ጥላ እንዲሆን በሺህ ዓመት መንግስት መጥቶ ክርስቶስ የመሲህነቱን ቢሮ ካህናትንም ነቢያትንም አገዛዝን ሁሉ እንደሚጠቀልል ይህን ጥላ ይዞ ተቀምጦ ነበር። ስለዚህ መንፈስ ቅዱስ ምን ያደርግ ነበር? ከምድር ዳር ሁሉ ካህናቶችም ሳይቀሩ ነቢያቶች ሁሉ እየመጡ የጥበብን ቃል ካፉ ይሰሙ ነበር። የጥበብን ነገር ይቀበሉ ነበር። የቤተ መቅደሱ ራስና ሰሪ ሰለሞን ሆኖ እናየዋለን። በዛ አካባቢ ያለው የአምልኮ ነገር ሁሉ ተጠቅልሎ በሰለሞን እጅ ነው ያለው። አገዛዝም ያለው በሰለሞን እጅ ነው። የእግዚአብሔር ቃልም የሚወጣው ከሱ ነው። እግዚአብሔር ቃል ይመሰክርለታል። ጥበብ ማንም እስከማይስተካከለው ድረስ ማንም እስከማይደርስበት ድረስ እግዚአብሔር በሱ ጋር አስቀምጧል። ማንም ሊደርስበት የማይችል ጥበብ ያለው በክርስቶስ ይሄን እናውቃለን። ምክንያቱም የጥበብ ሁሉ መዝገብ በማን ነው ይላል? በክርስቶስ ኢየሱስ ነው። ስለዚህ ይሄ ሰው ወደ ክርስቶስ ኢየሱስ የሚያመጣን ጥላ ስለሆነ ክርስቶስን የምናይበት ስለሆነ መንፈስ ቅዱስ አብሮት እንደሚሰራ እንመለከታለን። የተቀን ተቀን ስራው ደካማ ሊሆን ይችላል። የወደቀ ሰው ሊሆን ይችላል። የተቀን ተቀን ስራው የማያምር ሊሆን ይችላል። 700 ሚስቶች አሉት፣ 300 ቁባቶች አሉት። እነዚህ ሁሉ መልካም ስራዎች አይደሉም። እንደውም ከሰለሞን ማለፍ በኋላ ሰዎች መተው አገዛዙ ጨካኝ ነበር ብለው ለልጁ ወቀሳ አቅርበዋል። እነዚህ ሁሉ ነገሮች እናያለን። ነገር ግን መንፈስ ቅዱስ እየሳለ ያለው ክርስቶስን ወደ ክርስቶስ የሚያደርሰውን ነገር ክርስቶስን ሰው በግልጽ የሚያይበት ነገር ሰው በአይኑ ይሄንን አይቶ ሌላ ፍጹም የሆነ ያለ እንከን የሆነ ነቀፋ የሌለበት ደግሞ ጊዜያዊ በሆነ መንግስት ሳይሆን ዘላለማዊ በሆነ ነገር ውስጥ የሚተክለንን ነገር እንድናይ ነው የሚረዳ። ስለዚህ መንፈስ ቅዱስ ከነሱ ጋር ነበር። ይሄንን አሰራር ስንቀበል ብቻ ነው ወደ እግዚአብሔር መድረስ የምንችለው። ይሄንን አሰራር ስንቀበል እግዚአብሔር ከነሱ በስተጀርባ ያዘጋጀውን በረከት መካፈል እንችላለን። እስከ ክርስቶስ ድረስ ያለው እንደዚህ ነበር። በየዘመናቱ ወኪሎች እናያለን። ሙሴ ሌላው ወኪል ነበር። ከሕግ በኋላ ወዳለው ጽድቅ የእስራኤልን ሕዝብ ለማድረስ እግዚአብሔር የወከለው ሰው። ስለዚህ ነው በዚህ ሰው አማካይነት የመጣውን የእግዚአብሔርን ጸጋ ለማግኘት ሰዎች ከሱ ጋራ መተባበር ስለነበረባቸው አብረው ምን ሆኑ? ሙሴን ለመተባበር ተጠመቁ ይላል። እሱ ያመጣውን የእግዚአብሔር ቃል ተቀብለው ከቃሉ በስተጀርባ ያለውን ጽድቅ ለመፈጸም በሕግ የሚገኘውን ጽድቅ ለማግኘት አብረው መጠመቅ ነበረባቸው፣ መተባበር ነበረባቸው። ከሙሴ ጋር ብቻ አልነበረም። ከአብርሃም ጋራ ከግርዛት ጀርባ ያለውን በረከት ለማግኘት አብረው ተገረዙ። ከኖህ ጋራ እግዚአብሔር ከኖህ ጋር የገባውን ኪዳንና በረከት ለማግኘት ቤተሰቡ ተሰብስበው አንድ ቤት ገቡ። ስንት ልጆች ናቸው ኖህ ያሉት? 3 ልጆች፣ 3 መንገድ ያላቸው። ነገር ግን አንድ አባት እንዳላቸው እንመለከታለን። እንደማን? ምድር በስንት ተከፍላ ነው የምታዩት? በሶስት እግዚአብሔርን የሚያውቁ ሰዎች፣ እግዚአብሔርን ግን የማያውቁ መንገዱን ተረድተው አሜን ብለው የሚመጡ ደግሞ ሁለቱንም አንፈልግም የሚሉ ከዚህ ውጭ አይደለም ማለት። ለሁሉም ግን አንድ አባት አንድ ምንጭ እንዳላቸው እንመለከታለን። አንድ አባት። ያም አባት ማን ነው? ስሙ ማለት ነው ስሙ እረፍት፣ ሰላም። ይሄ እረፍት ሰላም የሆነ ምንጭ ነው ለዚህ ድብልቅልቅ 3 ሰው መንገድ የሆነ። ልብ በሉ፣ ከሰላምና ከእረፍት አባት የወጣ ሰው። ተረዱኛላችሁ? ስለዚህ ከዚህ ጋራ ለመተባበር እግዚአብሔር ከዛ በስተጀርባ ያዘጋጀውን ነገር ለማግኘት መተባበር ነበረባቸው። የሚላቸውን ነገር መስማት ነበረባቸው። አሁን ወደ ክርስቶስ ክብር ልንመጣ ነው። የኖህን ነገር ስንመለከት ትልቅ ክብር አለው። መንፈስ ቅዱስ አብሮ ስለሰራ ሌላ ነገር ከስተጀርባው ስላዘጋጀ። የሙሴንም ነገር ስንመለከት ትልቅ ክብር አለው። የተባበሩት ሰዎች በሙሉ በረከትን አግኝተዋል። ያልተባበሩት ደግሞ ጠፍተዋል። ያጠፋቸው ደግሞ ሙሴ አይደለም፣ መንፈስ ቅዱስ ነበር ያጠፋቸው የቀጣቸው። ከሌሎችም ሰዎች ጋር እንደዛ። አሁን የእግዚአብሔርን መንፈስ ከ2000 ዓመት በፊት ሄደን ለደህንነት ምን ማድረግ ይሻላል ብለን ብንጠይቅ ምን አደረጉ ሰዎች ሁሉ? ግሪካውያን ወዴት ሄዱ?